ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ወደ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ማለት ነው። በባለፈው ሀሁን ከመጀመሪያው እስከ መጨረሻው ሰርተናል። አሁን ደግሞ እነዚያን ፊደሎችን አንድ ባንድ ካነበብናቸው ወይም ደግሞ ካየናቸው በኋላ እንዴት አገጣጥመን እናነባቸዋለን ወይም ደግሞ በቀላሉ እንዴት አገጣጥመን ማንበብና መጻፍ እንችላለን የሚለውን የሚያሳይ ይሆናል። ይሄን አንድ ቪዲዮን ጀምራችሁ አትተውት፣ እስከ መጨረሻው እዩት። እስኪ አብረን ቪዲዮን ማለት እንዴት አድርገን አገጣጥመን እንደምናነብ በቀላሉ አሁን አብዛኞቻችሁ አገጣጥመን ለማንበብ ተቸገርን፣ ፊደሎችን እያወቅናቸው እንዴት አድርገን አገጣጥመን እናነባቸው የምትሉ ሌላ ምን የሚጨመር ነገር የለውም። ፊደሎችን በቅደም ተከተል በስማቸው በትክክል በስማቸው መጥራት ነው። ከዛ በኋላ ቀጥታ አያይዘን አንድ ላይ ስንጠራቸው ስማቸውን ወይም ደግሞ ትርጉሙን ይሰጠናል ማለት ነው። ልዩነቱ ፈጥነንና ረጋ ብለን የማንበብ ነው እንጂ ሌላ ምን የሚጨመር ወይም የሚቀነስ ነገር የለውም ማለት ነው። እሺ ይቺ ማነች? ጠ ይቺ ለ ይቺ ቀ። እስኪ ጠ ለ ቀ በአንድ ላይ ስናነበው ጠ ለ ቀ። በአንድ ላይ ስናነበው ምን ይሆናል? ጠለቀ ጠለቀ ጠለቀ። ምንም የጨመርነው ነገር የለም። እዚህ ጋር ጠ፣ እዚህ ጋር ለ፣ እዚህ ጋር ቀ። በአንድ ላይ ስናነበው ጠለቀ ጠለቀ። ይህኛው ደግሞ እቺ ማናት? ም። እቺስ ግ። እቺስ ብ። እስቲ ም ግ ብ። በአንድ ላይ ስናነበው ምን ይሆናል? ምግብ። በአንድ ላይ ምግብ። ይኸው በአንድ ላይ ረጋ ብለንና ፈጠን ብለን ማንበብ ነው እንጂ በአንድ ላይ ስናነበው ተመሳሳይ ጥሪ ነው የምንጠራው ማለት ነው። ይኸው ምግብ ረጋ ብለን ስንጠራው ማለት ነው። ስናነበው ፍጥን ስናነበው ሌላ ይመስላል። ይኸው ይሄ ምግብ ስንል ምግብ ሌላ ስለሚመስለን ነው እንጂ ሌላ ምንም ምንጨምረው ምንቀንሰው ነገር የለም። እቺ ማነች? ቀ። ቀ ይቺስ በ። በ ይቺስ ሮ። ሮ ቀ በ ሮ። በአንድ ላይ ስናነበው ምን ይሆናል? ቀ በ ሮ። ፍጥነት ስናነበው ቀበሮ ቀበሮ ቀበሮ። እሺ ይቺስ ማነች? ሰ። ሰ ች ላ። ላ እች ም። ም ሰ ላ ም። በአንድ ላይ ስናነበው ሰ ላ ም ሰላም ሰላም ብለን እናነባዋለን። እቺስ ማነች? እቺ ደግሞ ከነች። ከ። ከ እቺ በ እቺ ረ። ከ በ ረ። በአንድ ላይ ስናነበው ከ በ ረ ከበረ ከበረ። እሺ እቺ ማነች? ተነች።
ተ ይቺ ስ ይቺስ ፋ ተ ስ ፋ በአንድ ላይ ስናነበው ምን ይሆናል? ተ ስ ፋ ተስፋ ተስፋ። እሺ ይቺስ ማነች? ደ ደ ይቺስ ከ ይቺስ መ ደ ከ መ በአንድ ላይ ስናነበው ደ ከ መ ደከመ ደከመ። እሺ ይቺስ ፍ ይቺ የ ይቺ ል ፍ የ ል በአንድ ላይ ስናነበው ፍ የ ል ፍየል ፍየል። እሺ እቺ ደግሞ ጠ ይቺስ ቃ ይቺስ ሚ ጠ ቃ ሚ በአንድ ላይ ምን ይሆናል? ጠ ቃ ሚ ጠቃሚ ጠቃሚ። እሺ ይቺስ ስ ይቺ ን ይቺ ዴ ስ ን ዴ በአንድ ላይ ስናነበው ስ ን ዴ ስንዴ። እቺስ ማናት? እቺ ደግሞ ብ ብ ቃ እቺ ት ብ ቃ ት በአንድ ላይ ስናነበው ምን ይሆናል? ብ ቃ ት ብቃት ብቃት ብቃት። እሺ እቺ ማናት? ቅ እቺ ዳ እቺ ሜ ቅ ዳ ሜ በአንድ ላይ ስናነበው ቅ ዳ ሜ ቅዳሜ ቅዳሜ። ስለዚህ ሌላ ምንም የሚጨመር ነገር የለም ማለት ነው። እናንተ ቀጥታ ፊደሎችን ፈጥናችሁና ዘግይታችሁ የመጥራት ነው ልዩነት ያለው ይመስላችሁ። ፊደሎችን ድምፅ አወጣችሁ ማንበብ ብቻ ነው የሚጠበቅባችሁ። ያው ለምሳሌ ይሄንን ፊደሎችን ፈጥንልን በሙሉ ቃላት እየጠራ ስናነበው ያው ጠለቀ ጠለቀ ምግብ ቀበሮ ሰላም ከበረ ተስፋ ደከመ 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 ፍየል ፍየል ጠቃሚ ጠቃሚ ስንዴ 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 ብቃት ብቃት ቅዳሜ ቅዳሜ። እንደዚህ ያደረጋችሁ እያነበባችሁ በቀላሉ መለማመድ ትችላላችሁ ማለት ነው። ከእናንተ የሚጠበቀው መጀመሪያ ፊደሎችን በደንብ ማወቅ፣ የአንደኛ ፊደል ሁለተኛ ፊደል የሚሉትን ከአንድ እስከ ሰባት የአንድ ፊደል ቤተሰብ 7 ቤተሰቦች አሉት። እነሱም ካወቃችሁ ወይም ደግሞ ከለያችሁ በኋላ በቀላሉ አገጣጥማችሁ ማንበብ ምንም አይከብዳችሁም ማለት ነው። ከዚህ በተረፈ በአጭር ጊዜ ለማንበብና ለመጻፍ ወይም ደግሞ ለመከታተል ለማወቅ የምትፈልጉ ከታች ባለው ስልክ ቪዲዮ ላይ ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ በምትፈልጉት ማንኛውም ሶሻል ሚዲያ ደውሉልን። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ